ministro de Justicia le ha mentido al país aproximadamente 6 veces. Pablo Emilio Escobar Gaviria ማን ነው? የኮካይን ንግድ ስርጭት ከኮሎምቢያ እስከ አሜሪካ እንዴት ሊያደርገው ቻለው? ለድሆች መላክ ከመንገዱ ለቆሙ ሰይጣን ነው። ይህ የኮካይኑ ንጉስ የፓብሎ ኤስኮባር ታሪክ ነው። ሜዲሊን ወደ 4 ሚሊዮን የሚጠጉ ነዋሪዎች ያሉባት በኮሎምቢያ የአንጾኪያ ግዛት ዋና ከተማ ናት። ከተማዋ በኢኮኖሚ ዘርፍ 11% የሚሆነውን የአገሪቱን ጂዲፒ ትይዛለች። ሜዲሊን ለንግድ፣ ለትምህርት፣ ለኑሮ የተመቻቸች መሆኗ ከኮሎምቢያ ገጠራማ ክፍል ብዙ ሰዎች ወደዚህ ከተማ መጥተው መኖር ይፈልጋሉ። ጊዜው 1960ዎቹ አጋማሽ ነው። የ17 ዓመቱ ፓብሎ ኤስኮባር ከአጎቱ ልጅ ጉስታቮ ጋቪሪያ ጋር ካደጉበት ኬሮንጌሮ ግዛት ለውጥን ፍለጋ ወደ ሜዲሊን ያቀናሉ። ፓብሎ ሜዲሊን መምጣቱ የሁለተኛ ደረጃ ትምህርቱን በማጠናቀቅ ፖለቲከኛ በመሆን ሙያውን በማሳደግ የኮሎምቢያ ፕሬዝዳንት የመሆን ህልሙን እውን ለማድረግ ነው። ኑሮ እንደጠበቀው አልነበረም። ለመማር ቀርቶ በልቶ ለመኖር ይከብድ ነበር። በዚህ ምክንያት ትምህርቱን ማቆም ብቻ ሳይሆን ጎዳና ወጣ። የጎዳና ህይወት የተለያዩ የጥፋት ተግባራት ላይ እንዲሳተፍ ያደርገዋል። በዋነኝነት ፌክ የሆኑ የሎተሪ ቲኬቶችን መሸጥ፣ ሀብታም የሆኑ ሰዎችን ማገትና የመኪና ዝርፊያዎችን በመፈጸም ጠቀም ያለ ገንዘብ ማግኘት ይጀምራል። በዚህ ስራው በ1971 ዓ.ም ዲያጎ ኤቼቬራ የተባለ ታላቅ የቢዝነስ ሰውን በማገት ከቤተሰቦቹ $50,000 ከተቀበለ በኋላ ይለቀውና ከጥቂት ወራት ቆይታ በኋላ ለበቀል እንዳይመጣ ዲያጎ ኤቼቬራን ይገድለዋል። የዲያጎ ኤቼቬራ ግድያ ፓብሎ የሚለውን ስም በሜዲሊን እያገነነ መጣ። በ1970ዎቹ የኮካይን ንግድ እያደገ መምጣቱን ተከትሎ ንግዱን ይቀላቀላል። ትርፉ ከጠበቀው በላይ ስለነበር ከኮሎምቢያ ወደ አጎራባች ሀገራት በዋነኝነት ወደ አሜሪካ ለማሰራጨት ፓብሎ ኤስኮባርና 6 ሰዎች ስምምነት በመድረስ ሜዲሊን ካርቴልን ይመሰርታሉ። ሜዲሊን ካርቴል ኮካይንና ማሪዋናን ከላቲን አሜሪካ ሀገራት በኮሎምቢያ በማድረግ በዋነኝነት ወደ አሜሪካ ይልካል። ድርጅቱ ከ70,000 እስከ 100,000 የሚሆኑ ቋሚና ጊዜያዊ ሰራተኞች ነበሩ። ሰራተኞቹ ስራቸውን ጠንቅቀው ያውቁታል። ጉስታቮ ጋቪሪያ የፓብሎ ኤስኮባር ቀኝ እጁ ነው። ሁለቱ ወንድማማቾች ጆርጌ ሌዊስ ኦቻ እና ፋቢዮ ኦቻ ቫስኬስ፣ ሮድሪጌዝ ጋቻ ወይም ሚስተር ሃት ቢሊየነሩ እና አብራሪው ካርሎስ ሌሄደር። የኮካይን ፍላጎት በአሜሪካ በእጥፍ ስላደገ ፓብሎና ካርሎስ ሌሄደር ለኮካይኑ ስርጭት የሚሆን መንገድ ማዘጋጀት ዋነኛ ተግባራቸው ሆነ። ለዚህ ስራ ለባሃማስ ጠቅላይ ሚኒስትር ጠቀም ያለ ገንዘብ በመስጠት በባሃማስ የሚገኘውን ኖርማን ኬይ ደሴት ገዙ። ደሴቱ ከሜዲሊን ካርቴል የመጣውን የኮካይን ዕፅን ወደ ተለያዩ የአሜሪካ ግዛቶች ያሰራጫል። ኖርማን ኬይ ከፍሎሪዳ ግዛት 350 ኪሎ ሜትር ርቀት ላይ ስለምትገኝ ኮካይኑ ወደ ፍሎሪዳ በመቀጠልም ወደ ካሊፎርኒያ እንዲያቀና ይደረጋል። በዚህ ምክንያት የሜዲሊን ካርቴል የሳምንት ገቢ ብቻ $500 ሚሊዮን ይሆናል። ፓብሎ ኤስኮባር በኮካይን ንግዱ በአጭር ጊዜ ቢሊዮነር ሆነ። ሜዲሊን ካርቴል ከመጣ በኋላ አብዛኛው ኮካይን ነጋዴና 100,000 የሚሆኑ ሰዎች በቅጥር ሜዲሊን ውስጥ ይሰራሉ። ለምን ለራሳቸው አይሰሩም? የንግድ የስርጭት ማዕከል በስፋት ለምን የሜዲሊን ካርቴል የሆነ ይመስላችኋል? ፕላታ ኦ ፕላሞ፣ ጥይት ወይም ገንዘብ። የፓብሎ ኤስኮባር ስትራቴጂ። ፓብሎ የጠረጠረው አንዳች ግለሰብ ደቂቃ እንዲኖር አይፈቅድለትም። ሐሳቡን አለመቀበል በግለሱ ብቻ ሳይሆን በቤተሰቡ ጭምር ሞትን ይጠራል። ሐሳቡን የተቀበለው የገንዘብ ሽልማት ይጠብቀዋል። ኮሎምቢያ ከዝቅተኛ እስከ ከፍተኛ መንግስት እርከን ሰዎች ያሉት እንዲገደል የተፈለገው ሰው የትም ሊያመልጥ አይችልም። ይህም አልበቃ ብሎት ፖለቲካ ውስጥ ገባ። በ1982 በተካሄደው ምርጫ የኮሎምቢያ ሊበራል ፓርቲን በመወከል ኮንግረስ ውስጥ ገባ። ፖለቲካ ውስጥ መግባቱ የብዙ ሰዎችን ትኩረት መሳቡ አልቀረም። በተለይም በኮንግረስ የነበረው የፍትህ ሚኒስተር ሮድሪጌ ላራ የጥፋት ስራዎችን ማጋለጥ ይጀምራል። ሮድሪጌ ላራ ፓብሎ ኤስኮባር ምን እንደሚሰራ ጠንቅቆ ያውቃል። የሚሰራውን ወንጀል በኮንግረሱ ማጋለጡ ከፓርቲው በፕሬዝዳንት ሌዊስ ካርሎስ እንዲሰናበት ተደረገ። ከዛን ቀን በኋላ ፓብሎ ኤስኮባር ከፖለቲካው ዓለም መውጣቱን ለኮሎምቢያ ህዝብ ይፋ አደረገ። ላራ ተገደለ። ጊዜው 1984 ሚያዝያ 30 ነው። ላራ የተለመደውን የወቅቱን ስራ ጨርሶ ከሁለት ጋርዶቹና ከሹፌሩ ጋር በሜርቼዲስ መኪና ወደ ቤቱ ሲመለስ ያልተጠበቀ ነገር ገጠመው። አንድ ሰው ወደ ነበሩበት መንገድ ያቀናና በሽጉጥ በተደጋጋሚ በመተኮስ ያቺ ቀን የህይወቱ መጨረሻ እንዲሆን አደረገ። ሌዊስ ካርሎስ ሌላኛው ጠላቱ ነው። ከዚህ በፊት በኮንግረስ እያለ የሊበራል ፓርቲ ፕሬዝዳንት ሆኖ የፓብሎ ስራ በኮንግረሱ ሲታወቅ ከፓርቲው ያባረረው ሌዊስ ካርሎስ ነው። ሌዊስ በ1990 በኮሎምቢያ በሚካሄደው ምርጫ አሸናፊ እንደሚሆን ከፍተኛ ግምት ተሰጥቶታል። በሶቻ ከተማ የምርጫ ቅስቀሳ ነበረው። ጠባቂዎቹ ለደህንነት ስጋት ስላለበት እንዲቀር ነግረውታል። ሀሳባቸውን አልተቀበለም። የመድረክ ንግግር እያደረገ እያለ
በፓብሎ ሰዎች ተገደለ። ሉዊስ ካርሎስ ከተገደለ በኋላ ጋቪሪያ የሊበራል ፓርቲ ፕሬዝዳንት በመሆን ይመረጣል። ለዚህም ሰው የተደገሰለት የሞት ድግስ ነበር። የአቪንካ በረራው ከኮሎምቢያ ቦጎታ ወደ ካሊ ሊያቀና የተዘጋጀ 107 ሰዎችን የያዘ የቦይንግ 727 አውሮፕላን ነው። በዚህ አውሮፕላን ጋቪሪያ ሊሄድ እንደተዘጋጀ ፓብሎ ጋር ቀድሞ መረጃ ይደርሳል። በአውሮፕላኑ ከበረራው በፊት ቦምብ እንዲተከል ተደረገ። ጋቪሪያ ለደህንነቱ ሲባል በረራውን ይተወዋል። በውስጡ የነበሩ 107 ንጹሐን ዜጎች አንዳቸውም አልተረፉም። በ1990 በተደረገ ምርጫ ጋቪሪያ የኮሎምቢያ ፕሬዝዳንት በመሆን ይመረጣል። ይህ ሰው ፕሬዝዳንት በሆነ በሶስተኛው ቀን የፓብሎ ኤስኮባር ቀኝ እጁ ጉስታቮ ጋቪሪያ ተገደለ። መንግስት ፓብሎ ኤስኮባርን መያዝ ሆነ መግደል ስላቃተው ድርድር ሊያደርግ ወሰነ። ድርድሩም ፓብሎ ኤስኮባር የራሱን እስር ቤት አዘጋጅቶ እዛው እንዲታሰር ይደረጋል። እስር ቤቱ የእስር ቤት ስም ያዘ እንጂ ቅንጡ ሆቴል ነው። እስር ቤትም ሆኖ የሚሰራውን የኮካይን ንግድና የሰዎችን ግድያ ሊያቆም ባለመቻሉ መንግስት ወደ ህጋዊ እስር ቤት ሊያዘዋውር ውሳኔ ላይ ይደርሳል። ይህን ቀድሞ የሰማው ፓብሎ ላካቴራልን ለቆ ተሰወረ። ላካቴራል ማለት የፓብሎ ኤስኮባር እስር ቤት ነው። ከተሰወረ በኋላ የኮሎምቢያ መንግስት በቀጥታ የአሜሪካ መንግስት በጉዳዩ እንዲገባ ፕሬዝዳንቱ ፊርማቸውን አኖሩ። አሁን የኮሎምቢያ ደህንነት ተቋም ሰርች ብሎክ ሎስ ፔፔስ ከአሜሪካ ጋር በመሆን ሁሉም ዶን ፓብሎን ለመያዝ ተሰማርተዋል። ሰርች ብሎክ እና ሎስ ፔፔስ ምንድን ናቸው? ሰርች ብሎክ በኮሎምቢያ ፕሬዝዳንት የተቋቋመ ከ600 በላይ አባላት ያሉት ስፔሻል ፎርስ ነው። በዋነኝነት ማህበረሰቡ ላይ ሽብር የሚፈጥሩ አይነኬ ሰዎችን ለመያዝ አሊያም ለመግደል የተቋቋመ ነው። ሎስ ፔፔስ የሜዲሊን ካርቴል ባላንጣ በነበረው በካሊ ካርቴል ፋይናንስ የሚደረግ በተለይም የፓብሎ ኤስኮባር ግድያ ወይም እስር ንግዳቸውን ትርፋማ እንደሚያደርግላቸው ስለሚያምኑ ፓብሎ ኤስኮባር ወጥመድ ውስጥ መግባቱ ለእነርሱ መልካም አጋጣሚ ነው። ፓብሎ ከእስር ቤት ከወጣ በኋላ ቋሚ የሆነ መኖሪያ የለውም። ቤተሰቡን ይዞ ያልወጣበት ተራራ ያልወረደበት ሸለቆ የለም። ትንሽ መዘናጋት የራሱን ሆነ የቤተሰቡን ሕይወት ገደል ይዞ እንደሚገባ ጠንቅቆ ያውቃል። የኮሎምቢያ መንግስት ከአሜሪካ መንግስት ጋር በመሆን የአደንዛዥ እጽ ንጉሱን ለመያዝ 24 ሰዓት ሙሉ በየቀኑ አሰሳ ያደርጋሉ። የኮሎምቢያ ደህንነት ያለበትን ቦታ ለማወቅ ስልኩን መጥለፍ ብቸኛ ምርጫ ነው። የስልክ ንግግር ሲያደርግ በተሽከርካሪ ሳያቋርጥ ስለሚንቀሳቀስ በእርግጠኝነት ያለበትን ቦታ ለማወቅ ተስኗቸዋል። 1 ዓመት ከ6 ወር ሙሉ። ጊዜው ታህሳስ 2 1993 ዓ.ም ነው። ፓብሎ ኤስኮባር ከእስር ቤት ካመለጠ 1 ዓመት ከ6 ወር ሆኖታል። የ44ኛ ዓመት ልደቱን ካከበረ ገና 24 ሰዓት መያዙ ነው። ያለ እረፍት ይህን ሁሉ ጊዜ ማሳለፉ ተስፋ ያስቆረጠው ይመስላል። በሜዲሊን ከተማ ማንም በማያውቀው ቤቱ በመጀመሪያ ፍሎር ሆኖ በሀሳብ ተውጧል። ከወትሮው በተለየ ሁኔታ በተደጋጋሚ ከወንድ ልጁ ጋር የስልክ ልውውጥ ያደርጋሉ። በስልክ የሚደረገው ንግግር በአንድ ቦታ መሆኑ የኮሎምቢያ ደህንነት ያለበትን ቦታ ለማወቅ አስቻላቸው። በኮሎኔል ሁጎ ማርቲኔዝ የሚመራው ሰርች ብሎክ በአጭር ደቂቃ ወደ ቦታው በመድረስ የማምለጥ ሙከራ ሲያደርግ በፓብሎ ጠባቂዎችና በልዩ ኃይሉ በተከፈተ ተኩስ በጆሮ በኩል በተመታ ጥይት ሕይወቱን እንዳጣ ምንጮች ይናገራሉ። ይሁን እንጂ የቅርብ ወዳጆቹ ነፍሱን ያጠፋው ራሱ እንደሆነ እርግጠኞች ናቸው። በነጋታው የቀብር ስነስርዓት ሲካሄድ የኮሎምቢያ ሰዎች እንደሞተ እርግጠኞች አልነበሩም። በመልካም ስራው የብዙ ሰዎችን ልብ መሳብ ችሏል። 25,000 በላይ የሚሆኑ ሰዎች የቀብር ስነስርዓቱን ታድመው ነበር። የምንጊዜም የአደንዛዥ ነጋዴዎች ሁሉ አለቃ እርሱ ራሱ ፓብሎ ኤሚሊዮ ኤስኮባር ጋቪሪያ በስተመጨረሻም ወደቀ።